አንዳንዶች ወደ አንድ ክፍል ሲገቡ ወዲያውኑ ሁሉም ሰው ትኩረትና ክብር የሚስቡት፣ ሌሎች ግን ችላ የሚባሉት፣ ንግግራቸው የሚቋረጠው ወይም ዝቅ ተደርጎ የሚታዩት ለምንድን ነው? ጉዳዩ ስለ ውበት አይደለም፣ ስለ ገንዘብም አይደለም። ጉዳዩ ስነ ልቦና ነው። ዛሬ ሰዎች ለእናንተ ያላቸውን አመለካከት ወዲያውኑ ሊቀይር የሚችል 4 ቀላል ሚስጥር እናያለን። አብዛኛዎቹ ሰዎች ክብር በጊዜ ሂደት የሚገኝ ይመስላቸዋል። ነገር ግን እውነታው ሰዎች እናንተን እንዴት መያዝ እንዳለባቸው የሚወስኑት በመጀመሪያዎቹ ጥቂት ሰከንዶች ውስጥ ነው። ስለዚህ ያንን የመጀመሪያ ስሜት መቆጣጠር ከቻላችሁ ገና ሳትናገሩ በፊት ያንን ክብር ታጡታላችሁ። የመጀመሪያው አሳጥሮና አቅዶ መናገር። ብዙ የሚናገሩ ሰዎች በራሳቸው የማይተማመኑ ይመስላሉ። በተቃራኒው ጥቂት የሚናገሩ ሰዎች ግን ኃያልና በራሳቸው የሚተማመኑ ሆነው ይታያሉ። ይህ የእጥረት ተጽዕኖ ይባላል። አንድ ነገር ሲያጥር እሴቱና ዋጋው ይጨምራል። ስለዚህ ራሳችሁን ለማስከበር ወይም ለማረጋገጥ ከመሞከር መጀመሪያ ቆም ብላችሁ አስቡ፣ ከዛ ተናገሩ። በሚናገሩበት ጊዜ ግልጽና ቀጥተኛ ሁኑ። መሬት አትርገጡ፣ ከመጠን በላይ አታብራሩ። ይህ ብቻውን ሰዎች እናንተ እንዲያዳምጡ ያደርጋል። ሁለተኛ፣ የዝምታ ኃይል መቆጣጠር። ዝምታ ምቾት ይነሳል። በትክክል ውጤታማ የሚሆነው በዚህ ምክንያት አንድ ሰው ንግግራችሁን ሲያቋርጥባችሁ አትቸኩሉ። ዝም ብላችሁ ቆም በሉና በትኩረት ተመልከቱ። ንግግራችሁን ስትጨርሱ ክፍተቱን ለመሙላት አትጣደፉ። ዝምታው እንዲሰፍን አድርጉ። ይህ በሌላ ሰው ላይ የስነ ልቦና ጫና ይፈጥራል። ሰዎችን በራሱ ጊዜ በቁም ነገር እንዲመለከታቸው ያደርጋል። በራሳቸው የሚተማመኑ ሰዎች ወሬ አያሳድዱም፣ ይልቁንም ወሬውን ይቆጣጠሩታል። ሶስተኛ፣ ያለ ፍርሃት ደንበር ማበጅ። ለሁሉም ነገር እሺ የምትሉ ከሆነ ሰዎች ለእናንተ ያላቸውን ክብር ያጣሉ። ክብር የሚመጣው ከወሰንና ከገደብ ነው። በተረጋጋ በራስ መተማመን ያለምንም ቁጣና ያላስፈላጊ ማብራሪያ እንዲበሉ ይህ ለእኔ ምቹ አይደለም፣ አስቤበት እመለሳለሁ፣ ወይም ደግሞ አሁን አይመቸኝም። እናንተ ለራሳችሁ ጊዜ ክብር መስጠት ስትጀምሩ ሌሎች ለእናንተ ክብር መስጠት ይጀምራሉ። አራተኛ፣ የአካል ቋንቋን መቆጣጠር። ገና ሳትናገሩ በፊት አካላችሁ ይናገራል። ቀጥ ብላችሁ ቁሙ፣ የአይን ግንኙነት ጠብቁ፣ በረገቡና በተረጋጉ እንቅስቃሴዎች ተንቀሳቀሱ እንጂ አትደናገጡ። ፈጣን እንቅስቃሴዎች የጭንቀት ምልክት ናቸው። የተረጋጉ እንቅስቃሴዎች ግን የደህንነትና የራስ መተማመን መገለጫዎች ናቸው። የአካላችሁ አቋም ሳይናገር እንኳን እኔ የራሴን ዋጋ አውቃለሁ የሚል ምልክት ማስተላለፍ አለበት። እውነታው ይህ ነው። ሰዎች የሚያከብሯችሁ ስለደገሳችሁላቸው ወይ ደግሞ ደግ ስለሆናችሁላቸው ብቻ አይደለም። የሚያከብሯችሁ ለራሳችሁ ዋጋ ስትሰጡ ነው። የሰዎችን ተቀባይነት ለመለመን ወይም ለማሳደድ መሞከራችሁ ስታቆሙ ክብር ራሱ እናንተን ማሳደድ ይጀምራል። የዛሬው ቪዲዮ ይመስል ነበር። ተጨማሪ ቪዲዮ እንዲደርሳችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ።